ክፉ የሚባለው የራሳችን ምኞት የራሳችን ፍላጎት ነው። ብዙ ጊዜ እኛ ያው ነገሮችን ለሰይጣን አሳልፎ መስጠት ነው አይደለ? ሰነፍ ብንሆን ሰይጣን አሰነፈኝ፣ እንቅልፋም ብንሆን ሰይጣን እንደዚህ አደረገኝ፣ የቆምን መስሎን ወድቀን እንዳንገኝ፣ ብርሃን ውስጥ ያለን መስሎን ጨለማ ውስጥ እንዳንገኝ፣ የበረታን መስሎን ደክመን እንዳንገኝ፣ እንዲህ አይነት ነገር ውስጥ በራሳችን ከሚመጣ ፈተና እሱ እንዲጠብቀን ከክፉ አድነን። የራሳችንን ስሜት የራሳችንን አመለካከት ነው ክፉ እያለ የሚጠራው መጽሐፍ። ዲያብሎስ መቼ ይፈትነናል? ሁለት ጊዜ ይፈትነናል ወይም ፈተና ይሆንብናል። በጸሎት በበረታን፣ በጾም በአጠቃላይ በክርስቲያናዊ ህይወት በበረታን ጊዜ ዲያብሎስ አጥብቆ ይፈትነናል። ዲያብሎስ ክርስቲያኖች ስራ ሲጀምሩ መንፈሳዊ ህይወትን ሲለማመዱት ወጥመዶች ይበዛሉ ማለት። ከጾም ከጸሎት ርቀው ከዓለማዊ ህይወት ላይ ብቻ ተዘፍቀው የሚኖሩ ሰዎችንም አለመተው ነው በጣም የሚደንቀው። ክርስቶስ በእኛ ህይወት ውስጥ ህያው ከሆነ እኛን የሚፈትነን ሰይጣን ይኖራል፣ የሚያሸንፈን ሰይጣን ግን በፍጹም ሊኖር አይችልም። እንዲህ አይነት የዲያብሎስ መከራዎች ሰው የማይፈታቸው ጸሎት እሱ እግዚአብሔር ብቻ የሚያስወግዳቸው የዲያብሎስ ችግሮች የዲያብሎስ ተግዳሮቶች አሉ፣ በግለሰብ በማህበረሰብ በሀገር በዓለም ደረጃ። ስለዚህ ከክፉ አድነን የምንለው ከዲያብሎስ መከራ ከዲያብሎስ ፈተና አድነን ማለት ሰው በጸሎት ከበረታ በጾም ከበረታ መንፈሳዊ ህይወት ከበረታ በኋላ ከክፉ አድነን እያለ ክፉ የሚመጣበት ጸሎቱ ተቀባይነት ለማግኘቱ ማረጋገጫ። አልጋ ላይ የተኛ ሰው እንቅፋት ይመታዋል አይመታው? በሾህ ይወጋዋል? እየሄደ ሰው በእግሩ እየተራመደ ግን እንቅፋት ይመታዋል አይመታው? የመንቀሳቀስ ምልክት ነው፣ የመራመድ ምልክት ነው፣ የመኖር ምልክት ነው። መንፈሳዊ እንቅስቃሴዎች እንቅፋት ይኖራቸዋል። ሰው እየተንቀሳቀሰ ከሆነ በሾህ ይወጋዋል፣ እንቅፋት ይመታዋል። ፈተና የሚበዛው ጸሎታችን እግዚአብሔር ችላ ስላለው ብቻ አይደለም። በተለይ እንደ ህጉ እንደ ስርዓቱ ከሆነ ብቻ ብለን እንኳን ቃላት አናሳምርም። በቃ አይደለም ሙሉ በሙሉ። ለምሳሌ ሐናን አስታውሷት። ጸሎት ሲሰማ ሰይጣን አይደለም የምታከብሩት ሰውም ሰይጣን አድሮበት ሌላ ነገር ሊናገር ይችላል። ሊቀ ካህኑ ነው ፈተና ይሆናል። በቃ ጸሎቷን ተሰምቷል ማለት ነው። ጸሎት የመሰማቱ ምስጢር እየጸለየ ሰው ካልጠበቀ ቦታ የሆነ ፈተና ይመጣል። አሁን ሊቀ ካህናት እንዴት ይህን ሰካራም ብሎ ይናገራል? ማን ብሎ ይጠብቃል? ፈተና የመጣብኝ እግዚአብሔር ስለተወኝ ነው አለ ማለት ነው። ይሄ ሁሉ ፈተና የመጣ እግዚአብሔር ቢኖር ኖሮ እንደዚህ አይባልም። አባቶቻችን ፈተናውን ሁሉ የተሻገሩትና ያለፉት ጸሎታቸውን በእግዚአብሔር ዘንድ ዋጋ ያሰጣቸው እስከ መጨረሻው ሲታገሉ ነው።